ማለት ፈልገሽ ነው? እቅዱ ላይ ችግር አለ? ካልገደልክ ትገደላለህ፣ ካላፈንክ ደግሞ ትታፈናለህ። እግዚአብሔር ምስክሬ ነው። አትሳሳች ነው። እሷንም ከዛ ስጣት፣ ይበቃል። ኃላፊነት ያ የተረገመ ወረቀት እጄ ላይ ሳይገባ አያተን ሰው የቆመ መቃብር ውስጥ ቁጭ እንዳለች ዊንታ ከመመለሷ በፊት በሚስጥርና በብልሃት ታሪኩን ማግኘት አለብን። እኔ ማለት ለዚህ ዓለም ስኬት ተምሳሌት ይሆንኩ። የኔን ክብር ዝቅ ማድረግ ማለት በፀሐይ ላይ ምራቅ መጥፋት ያህል ሞኝነት ነው። እኔን ለማሸነፍ የሞከሩ ሰዎች ትልቁ ስህተታቸው እኩል እንደሆነን ማሰባቸው ነው። እኩል አይደለም። አንቺ ማጥመጄ ነሽ። ትልቁን አሳ ለመያዝ ትንሿን አሳ መንጠቆ ላይ ሰክቶ ውሃ ውስጥ መስፈቅ ግድ ነው። አንቺ ያቺ ትንሿ አሳ ነሽ። በእኔ ዓለም ውስጥ ማንም በነፃ አይኖርም። አንቺም እዚህ ያለሽው ለአንድ አገልግሎት ነው። ትንሿ በረሮ ረዱ የማትረባ ቆሻሻ አልሽኝ። ቃላቶቹ ካፍሽ ሲወጡ አልከበዱሽም? እንደዚህ አይነት ርካሽ ወንድ አትመስለኝም ነበር። እድሜ ልክሽን የምታለቅሽበትን የጭንቀት ባህር ዛሬ እዚህ እግርሽ ስር ከፍተዋለሁ። ቆሻሻ አለ። እያንዳንዱ የፈሰሰ እንባሽ ለእኔ ድል መጠጥ ነው። ስትለምኝ፣ ስትማጸኝ፣ እባክህ አቤል እያልሽ ስትጮይ ያኔ ብቻ ነው እኩል እንዳልሆንን የሚገባሽ።
ተንዳሲ አንቺ እኮ ሰውን ካለከፈ ሰላም አይልም እኮ ደስ የሚለኝ እናንተን ሳገኝ እናንተ ናችሁ የኔ ጥንካሬ። እውነት ነው። የኛ ጓደኝነት እኮ ለብዙዎች ጋር መጋባት ነው። አንዳንዴ ሳስበው ፈጣሪኛ አራታችን የፈጠረ አንድ ልጅ ውስጥ የሚኖር አራት ክፍሎች አድርጎ ይመስለኛል። አንድ አርት ወደ ሌላኛት በማለት አንድ ላይ ስንሆን ግን ሙሉ ነን። አዎ አንድነት ይሟላል። በተለይ ደግሞ ረዱ የሁላችንም ማርያ አይደለች? ለሷ ሁሉም ነገር የተስተካከለላት የሁሉም ምግብ መግዛት የምትችል ንግስት፣ ስትስቅ ደግሞ አገር ሁሉም ይነሳላት። እኛ ግን በሷ ጥላ ስር የደመቅን ምስኪኖች ነን። ትንሿ አሳ ይቻትና ናው እዚህ መኪና ውስጥ ገባ ልብን ጥለ መሆን አለበት። እኛ ጋር ራህራህ የሚባል በመዝገበ ቃላችን ውስጥ ይሄ ካልገደልክ ትገደላለህ፣ ካላፈንክ ደግሞ ትታፈናለህ። እኔ አልፈራውም ሳሪ፣ ግን እቺ ሰው ንጹህ ሰው ናት። እሷን ሞጋት ማለት ሰማዩን እንደሞጋት ማለት ነው። በዛ ላይ አሜንስ ብትሆን ገና ሮጣ አልጠገበች ዓለምን እንኳን በክዶ ያላየች ሕፃን ልጅ። ምን እንጃ በእነሱ ላይ መጨከል። ናው ስማኝ፣ እዚህ የምንሰበስበው ንጽህና ሳይሆን ውጤት ነው። እኔ ገዳይ እንጂ መነኩሴ ያላዘዝኩ። አንዲት ሰከንድ ብትዘገይ የሞት ደብዳቤን በራስ እጅ መፈረም ማለት ምርጫው ያንተ ነው። ሂጂ፣ የመጨረሻ ሳቅሽን እየሳቅሽ ሂጂ። ቤት ስትገቢ ግን የምትስቂው ሳቅ ሳይሆን የምታፈሽው እንባ ነው የሚጠብቅሽ። የንግስነትሽ ዘመን ዛሬውን ያበቃል። ያንን ግርማ ሞገሷን የዋህነቷ ራሱ ለኔ ትርፍ ነው። በየዋህነት የምትራመድበት እያንዳንዱ እርምጃ ወደ እኔ ወጥመድ የምታደርገው ጉዞ እንደሆነ እንኳን አታውቅም። ፈጥናችሁ ረዷ።